አድማጮቻችን በጠቅላላ እንኳን ለብርሃነ መስቀሉም እንኳን አደረሳችሁ ይያልን ዛሬ ስለ መስቀል አጠቃላይ ያላችሁን ጥያቄ የምንነጋገርበት ቀን ነው የሚሆነው። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ረድኤቱን ቸርነቱን ሁሉ አጉርልብን። እግዚአብሔር በረድኤትና በቸርነት ከሁላችን ጋር ይሁን። መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል። በእውነቱ እግዚአብሔር አምላካችን ጊዜና ሰዓቱን ሁሉ ሰጥቶን ለዚህ ሰዓት ያደረሰን ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ዝንቱ ውእቱ መስቀል፣ ይህ መስቀል ነው ለሁላችን መድኃኒትና ሕይወት የሆነ። እንግዲህ ስለ መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነቱ ከሌላው ዓለም ሁሉ ለየት ያለ ክብረ በዓል ይደረግለታል። በነገራችን ላይ ይህን ደመራ በማድረግ በእውነቱ ኦርቶዶክሳውያን ብቻ ናቸው የሚታወቁት፣ ሌላው ዓለም አያውቀውም። የእሌኒ ታሪክ በብዙ ቦታዎች ላይ አለ። እነ ሼክስፒር አስተሳሰቡን እንኳ ወስደው የጻፉበት ቲያትር የሰሩበት ነው የቅድስት እሌኒ ታሪክ። በእውነቱ እግዚአብሔር አምላካችን ፈቅዶና ወዶ ደግሞ ለዚህ ዕለት ያደረሰን አምላካችን ስሙ የተመሰገነ ይሁንልን። እኛ ሁሉ ጊዜ እንደምንለው መስቀል ኃይላችን፣ መስቀል ቤዛችን፣ መስቀል የነፍሳችን መዳኛ ያልን ነው። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ መድኃኒተ ነፍስነ እያልን በእውነቱ ሁሉ ጊዜ እግዚአብሔርን የምናመሰግንበት ነው። በመስቀሉ ላይ ደሙ ፈሶ ሁላችንን አድኖናልና አሁንም አምላካችን እግዚአብሔር በረድኤቱ በቸርነቱ እንዳይለየን የሱ ቅዱስ ፍቃድ ይሁንልን። እንግዲህ ከዚህ በመቀጠል እንግዲህ እናንተም ባላችሁበት ሆናችሁ በመስቀሉ በዓል መልካም የሆኑ ቃላትን የምንለዋወጥበት የመስቀሉን ነገር የምናነሳበት መርሃ ግብር ነው የሚሆነው ዛሬ። ከዚህ በመቀጠል የዕለቱን ንባብ እናድምጣለን። ከመዝሙረ ዳዊት መምህር ሶሎሞን ኃይሌ ያሰማናል። አሁንም በመላው ዓለም ያላችሁ ሁሉ እንኳን ለብርሃነ መስቀሉ እግዚአብሔር በሰላም አደረሳችሁ። አሁንም በረድኤቱና በቸርነቱ የመስቀሉ መድኃኒትነት ከሁላችን ጋር ይሁን። እንግዲህ የመስቀል ነገር በመጽሐፍ ቅዱስ እይታ ስናየው ዛሬ የጀመረ ነገር ወይም ደግሞ ጌታ ሲሰቀልበት ብቻ የጀመረ ነገር ሳይሆን ሁሉ ነገር እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይነት ሆኖ የመጣ አይደለም። ገና ከመጀመሪያው መድኃኒታችን ኢየሱስ ክርስቶስ ልዑል እግዚአብሔር አስቀድሞ በትንቢት ውስጥ አስቀምጦታል። ለምሳሌ በኢሳይያስ ስንመለከት የኢሳይያስን ቃል ስንመለከት በተለይ በምዕራፍ 6 ላይ ኢሳይያስ ወደ ሰማይ እግዚአብሔር መንፈስ ቅዱስ ገልጦለት እነሆ እግዚአብሔርን ባየ ሰዓት የተናገረው ቃል አለ። ያም ቃል የሚያሳየው ምንድነው? ነብዩ ኢሳይያስ የእግዚአብሔርን መንግስት እንደተመለከተ የእግዚአብሔርን መንግስት በሚመለከትበት ሰዓት ደግሞ በዛ ያመሰግኑ የነበሩት ሱራፌልና ኪሩቤል በምን አይነት ሁኔታ ያመሰግኑ እንደነበረ ኢሳይያስ 6 ቁጥር 2 ላይ ያለ ቃል አለ። ኢሳይያስ ትንቢት ምዕራፍ 6 ቁጥር 2 ላይ መላእክት በሰማይ እግዚአብሔርን በምን አይነት ሁኔታ ያመለክቱታል? ዛሬ ትዕምርተ መስቀል የምንለው ፊታችንን የምናማትብበት አአትብ ገጽየ ወኩለንታይ ገጽን መላ ሰውነቴን አማትባለሁ በስመ ሥላሴ ብለን ትዕምርተ መስቀልን የምናደርግበት አንዱ ምልክት ራሱ አንድ በጣታችን ማመልከታችን ለጣቶቼ ሰልፍ ታስተምራለህ ነው። ሌላው ወሀብኮሙ ትዕምርተ ለለ ይፈርሁከ ለሚያመልኩ ለሚፈሩ ሰዎች እነሆ ምልክትን ሰጣቸው ይላል ነብዩ ኢሳይያስ በትንቢቱ። በሰማይ መላእክት ሲያመሰግኑት እንዴት ባለ ሁኔታ የመስቀል ምልክት እንደሆነ ልብ ብላችሁ ይህን ቃል ስሙ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 እና 3ን ስሙት። ሱራፌልም ከእርሱ በላይ ቆመው ነበር፣ ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2ቱም ክንፍ እግሮቹን ይሸፍን ነበር፣ በ2ቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር። አሁን እዚህ ጋር ልብ የምትሉት ቁጥር 2 ላይ ያለውን ቃል ነው። እንደገና ስሙት። እዚህ ላይ የምታዩት በሰማይ መላእክት እግዚአብሔርን በሚያመሰግኑበት በሚጸልዩበት ቅዱስ ቅዱስ ብለው ማህሌታቸውን በሚያደርጉበት ሰዓት ምን አይነት ምልክት እንዳላቸው ልብ በሉ። 6 ክንፍን ያላቸው ሱራፌል ናቸው። በእግዚአብሔር መቅደስ ውስጥ ቆመዋል። ኢሳይያስ ይህን ትንቢት ነው የሚያየው። መቅደስ አለ፣ ካህናት አሉ፣ ጥና አለ፣ ዕጣን አለ። ይሄ ሁሉ ዛሬ በቤተ ክርስቲያናችን ውስጥ አለ። ደስ የሚለው ኦርቶዶክስ ቤተ ክርስቲያን ፍጹም መጽሐፍ ቅዱሳዊ መሆኗንም በዚህ አጋጣሚ ተመልከቱ። እሰይ ቁጥር 2 ሱራፌል በምን አይነት ሁኔታ እንደሚያመሰግኑ 6 ክንፍ ያላቸው ልብ በሉና ቅርጹን ስሩት። ሁላችሁም ዝግጁ ሁኑ። ስሙት። እንዲህ ይላል
ሱራፌል ከእርሱ በላይ ቆመው ነበር ለእያንዳንዱም ሱራፌልም ከእርሱ በላይ ቆመው ነበር ለእያንዳንዱም 6 ክንፍ ነበር። አሁን ስንት ክንፍ ነው ያላቸው? 6 ክንፍ ነው። ልብ በሉ 6 ክንፍ አላቸው። አሁን በሁለቱ ክንፍ ምን እንደሚያደርጉ እንደገና በሁለቱ ክንፍ ምን እንደሚያደርጉ ሶስተኛ በሁለቱ ክንፍ ምን እንደሚያደርጉ ወይም ቅርጹን ልብ ብላችሁ እዩት። በሁለት ክንፍ ፊቱን ይሸፍን ነበር። አሁን ወደ ላይ ቆሟል ማለት ነው። ፊት ተሸፍኗል። እርግጥ ነው አንተን ማየት አይቻለንም ሲሉ ነው። አንድም የፍርሃት ምልክት ነው። ትዕምርተ ፍርሃት ነው። ምክንያቱም እሳት ነውና እግዚአብሔር ኃያል ነውና እንደው ፊት እንደመሸፈን ዛሬ ሰው ሊመቱት ሲሉ ፊቱን ሸፈን እንደሚያደርግ እግዚአብሔር ኃያል ስለሆነ ነው። ግን ሚስጥሩ ምንድነው? የሚሰሩት ቅርጽ አለ። ስለዚህ ፊታቸውን ሲሸፍኑ ሁለት ክንፎች ወደ ላይ ቀጥ ብለዋል። ፊታቸው ተሸፍኖ ሁለቱን ክንፎች ደግሞ ተመልከቱ። በሁለቱም ክንፍ እግሮቹን ይሸፍን ነበር። አሁን ደግሞ ወደ ታች አንድ በመሄድ ዝም ብለን በመሮጥ የምትገኝ አይደለም። በቸርነት ካልተገለጥክ አንድም ለመንግስት ፍጻሜ የለውም ሲሉ ነው። እርግጥ ነው እግራቸውን ሸፍነዋል። አሁን ወደ ላይ የወጣ ክንፍ አለ፣ ወደ ታች ወረደ ሁለት ክንፍ አለ። አሁን ሶስተኛው ደግሞ ሁለቱ ክንፎች በሁለቱም ክንፍ ይበር ነበር። በሁለቱ ክንፍ ምን ያደርግ ነበር? ይበር ነበር። አሁን እንግዲህ ይሄ ትዕምርተ መስቀል የተባለው ነው። ይሄ እንግዲህ በሰማይ ነው። ኢሳይያስ ንጉሥ ኦዚያን በሞተበት ዓመት እነሆ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አምላኬን እግዚአብሔርን አየሁት፣ የልብሱ ዘርፍ መቅደሱን ሞልቶት ነበር እያለ ዕጣን ይዘው አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ያመሰግኑት ነበር። እንግዲህ ይሄ መስቀል ገና በመጀመሪያው በሰማይ ሳይቀር እግዚአብሔር ለኛ ምልክት አድርጎ ያስቀመጠው ነው። ሌላ በዘጸአት ላይ የምንመለከተው አንድ ትልቅ የእስራኤልና የአማሌቅ ጦርነት አለ። እዛ ጦርነት ላይ የምንመለከተው ሙሴ